ሰላም ጤና ይስጥልን ውድ የሀሴት ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እንግዲህ አሁን ያለነው በሐምሌ ወር የክረምት አጋማሽ ላይ ነው። ውጪ ላይ ዝናብ እየዘነበ ብርድና ጭጋጉ ሲመጣ ሁላችንም የምንፈልገው ነገር ቢኖር ሰውነታችንን የሚያሞቅልን ጣፋጭ ምግብ ነው። ነገር ግን በዚህ የክረምት ሰበብ ቤት ውስጥ ተቀምጠን የምንመገባቸው ምግቦች ክብደታችንን እንዳይጨምሩ እንሰጋለን። ዛሬ ፍጹም የተለየና እጅግ አስገራሚ መፍትሄ ይዤላችሁ መጥቻለሁ። ሰውነታችንን እያሞቀ በሽታ የመከላከል አቅማችንን እያጠናከረ ከምንም በላይ ደግሞ በቀላሉ ክብደት ለመቀነስ የሚረዳን አስደናቂ የጥቅል ጎመን ሾርባ ወይም ካቤጅ ሱፕ አዘገጃጀት በዝርዝር እናያለን። ይህ ሾርባ በፋይበር የበለጸገ ካሎሪ በጣም አነስተኛ የሆነና ሆዳችንን ለረጅም ሰዓት ሙሉ አድርጎ እንዲሰማን የሚያደርግ ነው። ቪዲዮውን እስከ መጨረሻው በመከታተል ይህ ሾርባ እንዴት ጣፋጭ አድርገን እንደምናዘጋጅና ክብደት ለመቀነስ እንዴት መጠቀም እንዳለብን እንድታውቁ እናያለን። ሰብስክራይብ አላደረጋችሁ ካላችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ይጀምሩት። አብራችሁን ቆዩ። በመጀመሪያ ለምን ጥቅል ጎመን ተመረጠ የሚለውን በአጭሩ እናያለን። ጥቅል ጎመን እኛ ሀገር በብዛት የምናገኘው አትክልት ነው። ነገር ግን ጥቅሙ እጅግ ግዙፍ ነው። አንደኛ በጣም አነስተኛ ካሎሪ አለው። አንድ ሙሉ ሳህን የጥቅል ጎመን ሾርባ ብንጠጣ እንኳን የምናገኘው ካሎሪ በጣም ጥቂት ስለሆነ ሳይርበን ክብደት ለመቀነስ ይረዳናል። ሁለተኛ ከፍተኛ የፋይበር ይዘት የሆድ ድርቀትን ይከላከልናል። እንዲሁም የምግብ መፈጨት ስርዓቱን ያፋጥንልናል። ረሃብ ቶሎ እንዳይሰማን ያደርጋል። ሶስተኛ በቫይታሚን የበለጸገ ነው። በተለይ በክረምት ለሚመጡ ጉንፋንና መሰል በሽታዎች የሚረዳንን ቫይታሚን ሲ እና በሽታ የመከላከል አቅምን ለሚገነቡ ንጥረ ነገሮች በሙሉ በውስጡ ይዟል። ብዙዎቻችን ቫይታሚን ሲ የሚገኘው በብርቱካንና በሎሚ ውስጥ ብቻ ይመስለናል። ነገር ግን ጥቅል ጎመን በሚገርም ሁኔታ በሽታን የመከላከል አቅማችንን የሚያሳድገውን ከፍተኛ ቫይታሚን ሲ ይዟል። ይህም ደግሞ በክረምት ለሚመጣው የጉንፋንና የሳል ቫይረስን ለመከላከል ፍቱን ነው። ጥቅል ጎመን በውስጡ የያዛቸው አልሚ ምግቦች ወይም ኒውትሪሽን ቫልዩና ሳይንሳዊ የጤና ጥቅሞችን በዝርዝር እንደሚመለከተው እናያለን። አንደኛ የጥቅል ጎመን አልሚ ምግቦች ዝርዝር ውስጥ ጥቅል ጎመን በጣም አነስተኛ ካሎሪ ያለው ቢሆንም በሚገርም ሁኔታ ቫይታሚኖችና በሚነራሎች የበለጸገ ነው። በአንድ ኩባያ ጥሬ ጥቅል ጎመን ውስጥ የሚከተሉት ይገኛሉ። በጣም አነስተኛ መጠን ያለው ካሎሪ፣ ለክብደት መቀነስ ተመራጭ የሚያደርገው ይህ ነው። ፕሮቲን፣ ፋይበር፣ ቫይታሚን ኬ፣ ቫይታሚን ሲ፣ ቫይታሚን ቢ9፣ መንግኒዝ፣ ቫይታሚን ቢ6፣ ካልሲየም እና ፖታሲየም በትንሽ መጠን ይገኛሉ። ሁለተኛ ላይ ዋና ሳይንሳዊ ጥቅሞች። በመጀመሪያ ላይ የምናገኘው ቁስለትና እብጠትን መከላከል። በሰውነታችን ውስጥ የሚፈጠር የረጅም ጊዜ እብጠት ወይም ቁስለት ክሮኒክ ኢንፍላሜሽን ለልብ ህመም፣ ለካንሰር፣ ለቁርጥማት መነሻ ሊሆን ይችላል። ጥቅል ጎመን በውስጡ አንቲኦክሲዳንትስ በተለይም የተባለ ውህዶችን ይዟል። እነዚህ ውህዶች በሰውነት ውስጥ ያሉ ቁስለቶችን በከፍተኛ ደረጃ እንደሚቀንሱ በሳይንስ ተረጋግጧል። ሌላኛው ለደም መርጋትና ለአጥንት ጤና። ጥቅል ጎመን እጅግ ከፍተኛ የቫይታሚን ኬ1 ክምችት አለው። ቫይታሚን ኬ በሰውነታችን ውስጥ የደም መርጋት ሂደትን ወይም ብለድ ክሎቲንግን የሚቆጣጠር ዋነኛው ኢንዛይም ነው። ይህም ቫይታሚን ከሌለ ሰውነታችን መፍሰስ የጀመረን ደም ማቆም አይችልም። በተጨማሪም ከአጥንት ጥንካሬ ጋር ቀጥተኛ ግንኙነት አለው። እንዲሁም ለጨጓራና ለሆድ ዕቃ ጤና። ጥቅል ጎመን በውስጡ የማይሟሟ ፋይበር ይዟል። ይህም የፋይበር አይነት በሆድ ዕቃ ውስጥ ያሉ ጠቃሚ ባክቴሪያዎችን በመመገብና የምግብ መፈጨት ስርዓትን በማፋጠን የሆድ ድርቀትን ይከላከላል። የጥቅል ጎመን ሾርባ በፈሳሽ መልክ ስለሚወሰድ ደግሞ ለጨጓራ እጅግ በጣም ቀላልና እረፍት የሚሰጥ ምግብ ነው። በመጨረሻም በሳይንስ ከተረጋገጡ ዋና ከጥቅል ጎመን የምናገኛቸው የጤና ጥቅሞች ውስጥ የልብ ጤናን መጠበቅና የደም ግፊት መቀነስ ነው። በጥቅል ጎመን ውስጥ የሚገኙት አንቲሶሲን የተባሉ ቀለሞች በተለይም በቀይ ጥቅል ጎመን ውስጥ ከሚገኙት እና ከፍተኛ የፖታሲየም ይዘት የደም ግፊትን ለማስተካከል ይረዳል። ፖታሲየም በሽንት መልክ ከመጠን በላይ የሆነ ሶዲየም ወይም ጨው ከሰውነታችን በማስወገድ የደም ስር ግድግዳዎችን እንዳይወጣጠሩ ያደርጋል።
ይህም የልብ ድካም እንዳይከሰት ይከላከልልናል። ይህም ደግሞ ለዚህ የጥቅል ጎመን ሾርባ የሚያስፈልጉ ቀላልና በቤታችን የሚገኙ ግብአቶች ውስጥ ጥቅል ጎመን፣ ቀይ ሽንኩርት፣ ነጭ ሽንኩርትና ዝንጅብል፣ ካሮት፣ ቲማቲም እንዲሁም ቃሪያ ናቸው። የተለየ ጣዕምና መዓዛ እንዲሰጠን ኮረሪማ፣ ጥቁር አዝሙድ፣ ጨውና ቁንዶ በርበሬ መጠቀም እንችላለን። እንዲሁም የወይራ ዘይት ወይም መደበኛውን የሱፍ ዘይት መጠኑን አነስ አድርገን መጠቀም እንችላለን። በመጨረሻም ከ4 እስከ 5 ብርጭቆ ውሃ በመጠቀም ይህንን ቆንጆ የጥቅል ጎመን ሾርባ ማዘጋጀት እንችላለን። ይህንን ሾርባ በመጠቀም በዚህ ክረምት እንዴት ክብደት መቀነስ እንችላለን የሚለውን እናያለን። አንደኛ፣ የራት ምትክ ማድረግ። ከምሽት 12 ሰዓት ወይም ከ1 ሰዓት በኋላ ከባድ ምግብ ከመመገብ ይልቅ ይህንን ሾርባ በደንብ እንጠጣ እጅግ ፈጣን የሆነ የክብደት ለውጥ እናያለን። ሁለተኛ፣ ፕሮቲን መጨመር። ሾርባው ረሃብ እንዳይሰማንና ጡንቻችንን እንዳይዝል ለማድረግ ከተፈለገ የበሰለ የዶሮ ስጋ ወይም ቺክን ብረስት ወይም ባቄላ እንዲሁም አተር አብሮ በመቀላቀል ፕሮቲኑን ማሳደግ ይቻላል። ሶስተኛ፣ ቀለል ያለ የአካል ብቃት እንቅስቃሴ ማድረግ። በዚህ ቀዝቃዛ ወቅት የደም ዝውውራችን እንዲጨምር ቤት ውስጥ ሆነን ቀለል ያሉ እንቅስቃሴዎችን ማድረግ ለውጡን ያፋጥንልናል። እንግዲህ ውድ የቻናሌ ቤተሰቦች ዛሬ ያየነው የጥቅል ጎመን ሾርባ በዚህ ቅዝቃዜ በበዛበት የክረምት ወቅት ለእናንተም ሆነ ለቤተሰባችሁ እጅግ ተስማሚ ነው። ኪስ የማይጎዳ ጤናን የሚጠብቅና በቀላሉ የሚዘጋጅ ድንቅ ምግብ ነው። ይህንን የጥቅል ጎመን በቤታችሁ ሞክራችሁ የተሰማችሁን ጣዕም ኮሜንት መስጫ ላይ አካፍሉኝ። ቪዲዮ ከተመቻችሁ ላይክ በማድረግ እንዳትረሱ። እንዲሁም በየጊዜው የምለቅላችሁን አዳዲስ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሆኑኝ። ቻው ቻው።